እንደ በጎች በተኩላዎች መካከል እልካችኋለሁ። ይህንን ኃይለ ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉ የተነገረው ለሁለተኛ ጊዜ ነው። በማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ ይሄ ቃል ተደግሟል። ሉቃስም በዚሁ ደግሞታል። መጀመሪያ ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ በአጭር ቁመት በጠባብ ደረት ተገልጾ በግርግም ተኝቶ በጨርቅ ተጠቅልሎ በጊዜ ሕፃናት አልቅሶ አበ እመ ብሎ 30 ዓመት ሲሞላው ይህንን ዓለም በዮርዳኖስ ተጠምቆ በእግሩ ተመላልሶ ድውያንን ፈውሶ ለምጻምን አንጽቶ ዕውራንን አብርቶ የታመሙትን እየፈወሰ የወደቁትን እያነሳ የተበተኑትን እየሰበሰበ የተራቡትን እያበላ ዓለምን በክደተ እግሩ ሲያስተምር ወይም ደግሞ ሲጎበኝ 12ቱን ሐዋርያትን ሰብስቦ ነበር። 12ቱን ሐዋርያት በማቴዎስ ወንጌል ምዕራፍ 10 ቁጥር 1 ጀምሮ እንዳስተማራቸው እንማራለን፣ ተምረናልም። ዛሬ ደግሞ ከ12ቱ ሌላ 70 ሰዎችን መረጠ። ስንት ሰዎችን? 70 ሰዎችን። የጌታ ቤተሰቦች የሚባሉት 12ቱ ሐዋርያት፣ 72 አርድእት፣ 36 ቅዱሳት አንስት በድምሩ 120 ቤተሰብ ይባላል። እነዚህ 120 ቤተሰብ ኢየሱስ ክርስቶስ ከዋለበት የሚውሉ ካደረበት የሚያድሩ ከቃሉ በረከት ከቃሉ ትምህርት ከእጁ በረከት የማይለያቸው ናቸው። ስንት ቤተሰብ? 120 ቤተሰብ። ከነዚህ ከ120 ቤተሰብ እንዲጀምረን የአምላካችን ፈቃዱ ነው። ለነዚህ ለ120 ቤተሰብ የቃሉ ትምህርት የእጁ በረከት ተለይቷቸው አያውቅም። ከዋለበት የሚውሉ ካደረበት የሚያድሩ ሁሉን ነገር ያስተማራቸው የመከራቸው ቤተሰቦች የሆኑ በመከራም ጊዜ በደስታም ጊዜ ያልተለያቸው ናቸውና ከነዚህ ደግሞ 70ውን በዛሬው በዚህ በሉቃስ ወንጌል ሁለት ሁለት አድርጎ ወደ ዓለም ላካቸው። ወደ የት ላካቸው? ወደ ዓለም ላካቸው። ሲልካቸውም እንዲህ አላቸው፣ ወደ ዓለም ሁሉ ሂዱ። ወደ ዓለም ስትሄዱ ለእጃችሁ ምርኩዝ፣ ለእግራችሁ ጫማ፣ ለቀለባችሁ ከረጢት አትያዙ። ወደ ዓለም ሁሉ ሂዱ ካላቸው በኋላ ይህንን መመሪያ ከሰጣቸው በኋላ መከሩ ብዙ ነው፣ ሰራተኞቹ ግን ጥቂቶች ናቸው። የመከሩን ባለቤት ለመከሩ ሰራተኛ ይልክ ዘንድ የመከሩን ባለቤት ለምኑት።